ያ ሁለት ጡት ነው የተፈጠረው። ድርሻ ሰጠሻት ማለት ነው? ስንጥቅ አረገኝ። አንድ ጊዜ ብቻ ነው የመታኝ። ይሄው በህትማማች መካከል ይከሰታል ተብሎ የማይታሰብ በጣም ብዙ ነገር አድርጓል። ቤተሰብ አካባቢ ችግር ተፈጥሯል። ችግር የለም። እኔ ልቤ ነፃ ሆኖ ይቅርታ ያስፈልገኛል። ጸብን ማን ይፈልጋል? ይቅርታ 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 ይቅርታ። ሰላም የርቂውን ቤተሰቦች እንዴት ናችሁ? ዛሬም ድጋሚ ተገናኝተናል። አጠገባችን አንድ እንግዳ አለችን። ወይዘሮ እጅጋየሁ ትባላለች። ራሷን በደንብ ታስተዋውቅልና ወደ ታሪኩ እንገባለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሙሉ ስምሽን ንገሪኝ። እጅጋየሁ ተመቼ ሞላ እባላለሁ። እሺ እጅጋየሁ፣ ያው እርቂውን ፕሮግራም ላይ የተገናኘ ነው። ማንን ይቅርታ ለመጠየቅ መጣሽ? እህቴን ነው። እህትሽ ማን ይባላል? እህቴ ታገኝ ተመቼ ሞላ ትባላለች። ታላቅ እህቴ ናት። ምንድን ነበር የተፈጠረው መሀላችሁ? ለጸብ የዳረጋችሁ ነገር ምንድን ነው? እስቲ ከሱን ጀምር። ከ11 ዓመት ጀምሮ ነው ችግሩ የነበረው። ኃይለኝነት አለብኝ። ወዳ ተኩሼ እናገራለሁ። ምናልባት ሰው ሊይዝብኝ ይችላል። እደባደባለሁ። ተደባዳቢ ነኝ። በልጅነቴ ኃይለኛ ነኝ። በቃ ማንም እንዳይነካኝ እፈልጋለሁ። የሚገርምሽ ነገር እኔና እሷ እንደ አህያ ሁለት ጡት ነው የተፈጠረው። ሁለታችን ብቻ ነው። ስንት ዓመት ነው የምትበላለጡት? ምናልባት ከመሀል ወንድ ልጅ ሞቶብኛል ትላለች። አንድ ወይ 5-4 ዓመት እንበላለጥ ነው። ከዛ እንበላለጥ እና በብርቅ ነው ያሳደጉ እናትና አባታችን። ብርቅ ነን በጣም። ከዛ ያው እሷ በጣም ቆንጆ ስለነበረች ባል ይፈልጋት ነበረ። ያገባቸው በኋላ እናትና አባቴ ያስጠጉት ነበር። በ17 ዓመት ይሆነዋል ከክፍለ ሀገር የመጣ ለአግባ ብሎ ሲጠይቅ ለሱ ተሰጠዋለች። እሺ ብላ እናቴ አባቴና እኔ እንዴት ይጋባሉ በማለት እንቢ አለን። እንዴት እንደዚህ ይሆናል ስንል አይ ተው ምናምን አለችና እናቴ ራሷ ደግሳ ዳረቻቸው። ግን ከዛን ጊዜ ጀምሮ እኔ ሰላም የለኝም። አገባሁና ልጅ ወለድኩልሽና በመከራ ነይ ብላት አባብላት በመከራ 2 ቀን መጥታ ለሰው እንዳይሰማባት እንዳያቅባት እናቴ ሸፍና ማለት ነው። የክርስትና ውለታ በደንብ ሰርጓ ነው ተብሎ ብታይ በደንብ ተደግሶ የጎረቤት ሰው ሁሉ ሌላው ዘመድ ሁሉ ሲሳተፍ እሷ አልመጣችም። ሰላምም አትለኝም ምንም አትለኝም። ከዛ ትልቁ ነገር የተጀመረው እናቴ ልትሞት ስትል ሁሉንም ስለምታውቀው እኔንም ልጄ አደራ አባትሽን አደራ በጡቴ ብላኛለች። ለአባቴ ደግሞ ልትሞት ስትል ተመቼ በምድር የሰጠሁትን በሰማይ ቀበሎታል። የልጄን ነገር አደራ እታገኘውን እንደሆነ ድሬያታለሁ፣ ኩያታለሁ፣ መተዳደሪያዋን ሰጥቻታለሁ። ምንም ያላርኩላት ጠቀራ ቢጥይላት የሚሄደው ልጅ ይቺ ናት ብላ ትለዋለች። እኔ እናቴ ማጣቴ ነው እንጂ በዛን ጊዜ ቤት ብርቅ አይደለም፣ ቤት እንደዚህ ውድ አይደለም፣ ብዙም እንትን የለኝም። ግን የቀበሌ ቤት ውስጥ ነበር የምኖረው። እንዳግሜ የቀበሌ ቤት ይዤ የቀበሌ ቤት ውስጥ ነበር የምኖረውና ከቀበሌ ቤቷ ወጥታ ትግባ ተብሏል። በሳልስት ቆሞ አባቴ ያበላሸው በሳልስት ቆሞ ይናገራል። በሳልስት ይቆምና ቤቱን እንዲህ ብላለች ብሎ አሁን የነገርኩሽን በህዝብ መሀል ይናገራል። የዛን ጊዜ አጠገቤ ጋር ነበር የተቀመጠው ባሏ። ይኸው እንዲህ ነው ያደረገው። ቃል ለምድር ቃል ለሰማይ። እህቴ ምንም አታውቅም። ለ12ቷ እንግዲህ ቀኑ ምን ቀን እንደሆነ ረሳሁት እንጂ ለ12ቷ ስንዴ እየለቀምኩኝ የነፍስ አባታችንና አንድ ሽማግሌ ይዛ መጣች። እዛ የዘረጋነው ለሀዘን የዘረጋነው ፍራሽ ላይ ልጅ ጎርተም ብላ እንድች ብላ ቁጭ አለች። አሳዘነች። ያው 40 እስከሚወጣ ድረስ እስኪ ከ40 በኋላ እናወራለን ብለው ማለት ነው የተለያዩት። ከዛ የቂጣ ጋጋራ ግድ መጣችና ቂጣ ከሚጋግሩ ሰዎች ጋር ጸብ ጀመረች። ምን አለፈሽ 40ውን በሙሉ ጸብ ነው። የ40 ስራ ሲሰራ በጸብ ነው የተሰራው። ባለቤቴንም ተሰድባለች። አለፈልህ በእናትህ ቤት ገብተህ ምናምን ትላለች። ኧረ እንደዚህ አለች። ዝም በልሽ
እኔን ግን ምንም አትናገረኝ። 40 አለፈ። ክስ ተፈጠረ። ፍርድ ቤት ምን ወሰነ? ፍርድ ቤት ያው የመጀመሪያው ፍርድ ቤት እናታችን ከሞተች 13 ዓመቷ ነበርና ከ10 ዓመት በላይ ሆኖታል። ፍርድ ቤት ደግሞ የህግ አግባብ በ10 ዓመት ነው እስከ 10 ዓመት ነው መጠየቅ ያለባት እና ፍርድ ቤት ከሰሰችን። አባቴም ደነገጠ፣ እኔም ደነገጥኩ። በእውነት አልጠበቅኩም እንደዚህ አይነት ነገር። እናቴ ከሞተች 13 ዓመት ሆኗታል በሚለው መልኩ በይርጋ ታገደ። የፍርድ ቤቱ ይሄ አልቋል። አባቴን ይዛ ፍርድ ቤት እኔ እንዳላቅ ተደርጎ ፍርድ ቤት ከአባቴ ጋር ጨርሰው እኔን ሊያስወጡ ሊጥሉ ነበር አላማቸው። እግዚአብሔር በመካከል ስላለ አንዷ ሴትዮ አንቺ ኧረ እንደዚህ ተደርጎበሻል እንዲህ ነው አሉ ስላቸው ኧረ እንደዚህ ነው አይደረግም በፍጹም ህግ ይሄን አይልም አልኩ። ከዛ አልኩና መጣሁና አባዬ አልኩት አይ እንደዚህ በዘዴ አባዬ እንዲህ ፍርድ ቤት እኮ እንደዚህ ያሉኝ እንደዚህ እኔማ እሷን አሰጫትን ብዬ ሎሚ ከሁለት ብያለሁ። ሎሚ ከሁለት ነው ያልከው? ሎሚ ከሁለት ካልክማ ችግር የለውም አልኩ። በቃ ምን አደርጋለሁ እህቴ ናት ሰጣታለሁ ችግር የለውም አልኩና ተውኩት። ከዛ ስለ ኧረ እንደዚህ ፍርድ ቤት እኮ እንደዚህ አድርገው ይሄዱ ነው አለ። ከዛ አንድ ቀን የኩና ፍርድ ቤት ፋይል እስኪ እንዲህ አልኩና አስፈለኩና ሳይ ከሳው አባቴን ለውሳኔ ደርሷል። ተወሰነብኝ። የእናቴ እንደሰጣ ላይ ነው ያላችሁት? ቆይ ያው ቤቱ ተገመተ ምን አለ 925,000 ብር ተሸጠ ቤቱ። ስለዚህ አሁን ቤቱ ያንቺ ንብረት ሆነ ማለት ነው። እሷ በምን ሁኔታ ላይ ነው የምትገኘው? ማለት ቤት አላት እኮ እህትሽ? የኑሮ ሁኔታዋ እስቲ ንገሪኝ ስለ እህትሽ ደግሞ። ጥሩ ኑሮ ትኖራለች። ያው ከብት አላት፣ በከብት ነው የምትተዳደረው። 4 ልጆች አላት። ጥሩ ኑሮ ነው የምትኖረው። አሁን ይሄ ሁሉ የፍርድ ቤት ነገር ካለፈ ምን ያህል ጊዜ ሆነው? በ2010 ነው ቤቱ የተሸጠው። ድርሻ ሰጠሻት ማለት ነው? ድርሻዋን ሰጠኋት። ቤቱን ያሻ አንቺ? አዎ። ከዚህ በኋላ እህቴ ምንም አትፈልገኝም ብዬ ነበር የማስበው። እንግዲህ አሁን በዚህ አሁን ጸባችን ቤቱ ነው ብለን አይደል የምናስበው። በቃ ሰጠኋት። የሰጠኋት ደግሞ ከአቅም በላይ ነው የሰጠኋት። ስለዚህ እንዴት ነው አሁን ይሄ ነገር ከተፈጠረ በኋላ ግንኙነታችሁ ምን ይመስላል? ያው ነው አሁን እሱን ልነግርሽ አይደለ? ከዚህ በኋላ ምንም ችግር የለብኝም ብዬ ፈነጨው እኔ በቃ በምንም። አሁን እንግዲህ እኔና እሷ ታርቀን የምንኖርበትን መንገድ ነው የሚፈለገው። እኔ ስለ እውነት እኔ በጣም ጓጓላት ነበር። አሁን ያንን ባለ ሁኔታ ልጄ እንዳርኩት፣ ትልቁ ልጄ እንዳርኩት። ከዛ እዚህ ትንሽ ቦታ ነበረች፣ እዛች ቦታ ላይ ቤት ልስራለ ሰራ። ጥሩ ኑሮ መኖር ጀመርን። እግዚአብሔር ይመስገን አለን እና ለመቁረብ ነው ሐሳባችን እኔና ባሌ። አንድ ቀን ከኔ ደብሮኛል ብሎ ከስራ ሲመጣ እኔ ወጥቻለሁ አልኩና ተገናኝተን እዚህ መከኒሳ ጋር ተገናኝተን ወይኔ የጠጣን ጸብ ይፈልጉናል። በታምር አስቤ አላውቅም። ለአንድ ሩብ ጉዳይ ነው እነሱ ደጅ ጋር እንዲህ መግቢያው ጋር ኮብልስ መግቢያው ጋር ከወረድና ከትራንስፖርት እንዲህ በዚች በእነሱ ጋር ገብተን ነው የምንሄደው። እንዲህ ብሎ ሲያልፍ አይቻለሁ። መምታቱን አላውቅም። ባለቤቴና እኔ እንደዚህ ለባብሰናል። እንደዚህ እየሄድን እያለ ልጇ ነው መጥቶ የመጣው። ድፍት ብሎ ባለ ብዬ እንደዚህ ብዬ ዝቅ ብዬ ቀና ስል ልጁ ስንጥቅ አደረገኝ። አንድ ጊዜ ብቻ ነው የመታኝ። ይኸው ከዚህ እዚህ ድረስ ይኸው ጫማ ያልቀረፈ ውጭ እያለ ሰውነቴ ልብሴ አበሻ ቀሚስ ነው የለበስኩት። ብክልክልክል ደሜ እንዲህ ፊር ነበር የሚለው። ከዛ እህቴ በር ላይ ቆማለች። የዛን ሰዓት እንደዚህና እንደዚህ ቆማ ልጆች ይዛ ቆማ በሉ እንግዲህ እንግባ ነው ያለችው። አያየኋት ነው። እኔ ምኑ እንዳስጨከናት አላውቅም። አለርት ሄድን። የኔ ነው አስቸጋሪው። የባለቤቴ እንኳን እንደዚህ ጋርና እንደዚህ ጋር እንደዚህ ነው አላስቸገረም። የሱ የኔ ነው። የኔ ተሰፋ ላልሞት ዳንኩኝ። እንኳን ለልጆቼ ዳንኩላቸው። የነፍስ አባቴን ጥሩልኝ አልኩና ጠራውና መጣ። አባ እንደዚህ ሆንኩኝ። መብተ እስራኤል የሚባል አለ አልወርጮልኝ አልኩ። ከዛ እሺ እንዴት ሰውት እንደዚህ ተሰብስቦ እንዴት እንደዚህ ይሆናል? እንዴት እኛ በሀገራችንም ሆነ በሌላ ቦታ እንደዚህ ሲሆን ጎረቤት አብረና ቡና እንጠጣም ምን አንበላም አንጠጣም ተብሎ ያቋርጡና እነሱ ምንድነው ተብሎ ወደ እርቅ ይመጣል አሉ። ጸብን ማን ይፈልጋል? እንታርቅ። ቤተክርስቲያን ተቀጠረ።
ቤተክርስቲያን ተቀጠረና 10 ሰዓት ላይ ቤተክርስቲያን ሄድን። 3 ቄሶች 2 ሽማግሌዎች ነው ቀረበን። እንደዚህ እጃችንን እንደዚህ አድርገው ማለት ነው። ከዚህ በኋላ ጸብ ያነሳ ነገር የፈለገ በእግዚአብሔር ስም ተብሎ ታረቀ። እኔ አሁን ለእግዚአብሔሩ ይቅር ብያለሁ። ያለቀው በዛ መንገድ ነው ሁለታችሁ ማለት። እሺ ያው መቼስ አሁን ፕሮግራሙ እርቅ ይሁን ነው በጣም ብዙ ነገር ተከስቷል እንደነገርሽ አላችሁ። በእህትማማች መካከል ይከሰታል ተብሎ የማይታሰብ በጣም ብዙ ነገር ተደርጓል። ያው ግን ይቅርታ ለመባባል እስከሆነ ድረስ ደግሞ የተገኘ ነው እዚህ። እስቲ ግን ስለ እህትሽ መቼም ፍቅር ይጠፋል ብዬ አላስብም አይደል? የሆነ የት ፍቅር ይኖራል። እኔ አሁንም ውስጤ ላይ እህቴ በጣም ታሳዝነኛለች። ሁሉ ጊዜ እናቴ ልጅ የሁለት ሀገር ስደተኛ እንዳትሆንብኝ ነው የምፈልገው። ስለ እውነት ቃል ለምድር ቃል ለሰማይ እርቅን የመሰለ ነገር የለም። ቂምና ተንኮል የለኝም። ስለ እውነት ነው የምለው። ምክንያቱም ብዙ ነገር አሳልፌያለሁ። ብዙ ነገር አልፏል። ከዚህ በኋላ ግን እንዴት ቢሆን ትመኛለሽ? ከእህትሽ ጋርም ከቤተሰቦቿ ጋርም? ምክንያቱም ያው እሷን ብቻ መያዝም አይቻልም። ወዶ ቤተሰብም ስላለ ምን ትመኛለሽ ከዚህ በኋላ? ውስጥሽ ምን ያህል ክፍት ነው? እኔ ከልቤ የእናቴ ልጅ ከልቤ እወዳታለሁ። ከልቤ ነው እርቄ። አሁንም የዛን ጊዜ የሚታረቁት ከልቤ ነው። ይሄ ነው ያለው ሁኔታ። እርቅን አልጠላም። እሱን ያሳያል። ያው መተሽ ይቅርታ ስለሆነ የጠየቅሽው መልካም ነገር ደግሞ ይቀጥላል ብዬ አስባለሁ። እኔ ያርገው። እሺ ወይዘሮ እጅጋየሁ በጣም እናመሰግናለን። ሰላም ተመልካቾቻችን እንዴት ናችሁ? የእርቂውን ፕሮግራማችን ላይ እንገኛለን። ቀደም ብላችሁ የተከታተላችሁት የወይዘሮ እጅጋየሁና የእህቷን ኬዝ እንግዲህ ለመጨረስ ነው እዚህ ከተለመዱት ሽማግሌ አባታችንና መንፈሳዊ አባትም ደግሞ ዛሬ ጋብዘናል። ከሳቸው ጋር እዚህ እንገኛለን። ስለዚህ ያለው ሁኔታ ምን ይመስላል? በፊት ከምናውቀው የእርቅ መንገድ የተወሰነ የተለየ ይመስላል የዛሬው። በምን ተለየ ግን አብራችሁን የምትከታተሉት ይሆናል ማለት ነው። መንፈሳዊ አባትም ጋብዘናል እንዳልኳችሁ፣ ራሳቸውን ያስተዋውቁልንና እንገባለን ማለት ነው ወደ ፕሮግራሙ። አብራችሁን ቆዩ። መላከ ሰላም ቀሲስ ጌትነት ፍቅሩ እባላለሁ። የደብረ ጽጌ ቅዱስ ራኤል ቤተክርስቲያን በቅዳሴ አገልግሎት አገለግላለሁ። በስብከትም እንደዚሁ አገለግላለሁ። በጣፎ እግዚአብሔር አብ ቤተክርስቲያን አስተዳዳሪ ነኝ። እንግዲህ ባጭሩ ይሄንን ይመስላለሁ። 3 መጽሐፎችን ጽፌያለሁ፣ መንፈሳዊ መጽሐፎች። ባጭሩ እንደዚህ ነኝ። በጣም ደስ ብሎናል ስለመጡ በድጋሚ። ዛሬ እንግዲህ ያለው ኬዝ የተወሰነ ከበድ ያለ ስለሆነ በእኛ በሁለታችን ብቻ እንደተለመደው የሚፈታ ሆኖ ስላላገኘነው ነው እርስዎን መቀላቀል ያስፈለገን። ቀደም ብሎ ተመልካቾች አይተውታል ብዬ አስባለሁ። መቀያየም፣ የጸብ ጉዞ የተወሰነ አሳይተውን ነበር። ዛሬ ግን ደግሞ ይሄንን የምንቋጭበት ስለሆነ ነው ሰብሰብ ብለን እዚህ የተገናኘ ነው ማለት ነውና ምንም እንኳን ወይዘሮ እጅጋየሁ በደለኝነት ተሰምቶኛል፣ ነገር ግን እርቅ እንዲወርድ ፈልጋለሁ ብለው ቢመጡም በዛኛው ደግሞ አንግል ያለው ነገር ምንድነው? ተቀባይነት አላገኘም ማለት አንችልም። በተወሰነ መልኩ ፍላጎት አለ፣ የመታረቅ ፍላጎት። ጋሼ ደግሞ ሄደ የወይዘሮ እጅጋየሁን እህት የተወሰነ አውርተሃል አይደለ? ስለዚህ እስቲ ያለውን ነገር ካንተ እንስማ። ቤቴ በጣም አመሰግናለሁ። ምንድነው ከዚህ በፊት እንግዲህ ብዙ ቤተሰቦች ለረጅም ጊዜ ተለያይተው በማይረባ ነገር ተጣልተው የነበሩ ሰዎችን ስናስታርቅ ቆይተናል። ዛሬ ግን የያዝነው ጉዳይ ግን ትንሽ ለእኛም ከበድ ብሎብናል። ይቅርታ ጠያቂ መጥቷል። ወደ ይቅርታ ተጠያቂ ቦታም እንግዲህ እኔ ቤት ድረስም ሄጃለሁ። ይቅርታ ተጠያቂውን የእጅጋየሁን እህት እዛ ቦታ ላይ ያየሁት ግን የተለየ ነገር ነው። ቀደም ተብሎ ለዚህ ጉዳይ ላይ እነዚህ እንዲዘጋጁም አንዳንድ ነገሮችን መረጃ ደርሷቸው ነበረ። እዛ ሄጄ ሳናግራት ግን ሁለት ነገር ነው ያየሁት። በአንድ በኩል የፈቃደኝነቱን ከእህቷ ጋር የመታረቁ ሁኔታዎች፣ ብዙ ነገሮችን አወራን። መጨረሻ ላይ ችግሩ ምንድነው? ቤተሰብ ጋር አሁን እንግዲህ የሚጣላ ሁለት ግለሰብ ብቻ ሳይሆን አንዳንድ ጊዜ ወዴት ነው ነገሮች የሚሄዱት? ወደ ቤተሰብ ይሄዳሉ፣ ወደ ልጆች ይሄዳሉ፣ ወደ ሌሎች ነገሮችም ስለሚሄዱ
በዚህ ጉዳይ ላይ ይቅርታ ለማለት አንዳንድ ሰዎች የሚያንቃቸውና የሚያስቸግራቸው አይነት ሁኔታ ላይ ነው። እነሱም ብቻ ሳይሆኑ ሌሎች ሰዎችም ጣልቃ ይገቡና ያለው ሁኔታ ያለመፈለግ ነገሮችም ስለሚፈጠሩ ዛሬ ያጋጠመን ይሄ ጉዳይ ነው። በዚህ የተነሳ እንግዲህ እዚህ ፕሮግራም ላይ ተገኝታ ይቅርታ ለመስጠት ይቅርታ ተጠያቂ ነች እሷ፣ ይቅርታ የምትጠይቀዋ ሌላዋ እህቷ ነች እና አይ በቃ በዚህ ጉዳይ ላይ አልተስማማንም። ዞሮ ዞሮ ግን የዛሬ ያለመሳካት ደግሞ ይህም ቤተሰብ ነገ በእኛም በሌላም አማካኝነት ይቅር የሚባባሉበትን መንገድ እኛም ተስፋ አንቆርጥም። አንዴ ጀመረ። ስለዚህ ይህንን ለማድረግ ነው አንዱም መንገድ ነው። ይሄም አልተሳካም ብዬም አልወስደውም እኔ እውነት ለመናገር ምክንያቱም አባም እንደውም ሊያግዙኝ ይችላሉ እዚህ ላይ ይቅርታ ፈልጋለሁ፣ ይቅርታ መጠየቅ ፈልጋለሁ፣ እርቅ እንዲወርድ ፈልጋለሁ ብሎ የመጣ አካል አለ። በጣም ትልቅ ነገር ነው እሱ። ምናበረታታው እኛም እሱን ነው። ሁል ጊዜ እርቅ እንዲወርድ ፈልጋለሁ ብሎ የመጣ አካል ከዛኛው አካል ደግሞ ተመሳሳይ ምላሽ ላይመጣ ይችላል፣ ሊዘገይ ይችላል። ሊመጣ ይችላል ምላሹ ግን ጊዜ ሊወስድ ይችላል። ምክንያቱም እዛኛው አካል ጋር ደግሞ የታመቀ ነገር ሊኖር ይችላል። አናውቅም ምን ሊፈጠር እንደሚችልና እኛ መድረኩን ነው የምናመቻቸው። አልተሳካም ብዬ በፍጹም አልወስደውም እኔ አንድ ሰው ይቅርታ ሲጠይቅ ተበድያለሁም ብሎ እያሰበ አንዳንድ ጊዜ ፍቅር ይበልጥበትና አብሮ መሆን ይሄ የለም እህትማማች ወንድማማችነት እሱ ይበልጥበትና ግድ የለም በቃ መሀላችን ሰላም ይሁን እርቅ ይውረድ ብሎ ሲያስብ በሃይማኖትም ህይወት የሚሰጠው ዋጋ ያለ ይመስለኛል። አባታችን ሆይ ስንል የበደሉንን ይቅር እንደምንል ነው የሚለው። የሚገርም አባባል ነው። እዛ ላይ የበደሉንን ነው የሚለው። የበደሉንን ይቅር እንደምንል እንግዲህ እነሱ በድለውን እኛ ይቅርታ መጠየቅ ከቻለን፣ አለበለዚያ ግን በፍጹም ያ ጸሎታችን ምን ነው የሚቀረው? ባዶ ነው። ስለዚህ አንዳንዴ ሳይገባንም ጸሎቱን የምናደርግ ብዙዎች አለንና አሁን በድለንም ይሁን ተበድለንም ይሁን ተጣልተን ብቻ ተለያይተን ከሆነ ዋህ ይቅርታ ያስፈልገኛል ምን ሆኜ ነው? ይሄ ሰውነት ባህሪ ነው። ሰው መሆን ሙሉ ሰው መሆን ነው። አንዳንዴ ሙሉ የምንላቸው ሰዎች እንደነዚህ አይነት ሰዎች ነው። በወላጆች መካከል ላይ ልጆች ይገባሉ። ልጆች ገብተው ደግሞ የሚያሳርቁ አሉ እኮ የሚገራርሙ ልጆች አሉ። እጅግ በጣም የሚገርሙ አባ ምን ሆነ ነው? እማዬ ምን ሆነች ነው? በፍጹም አያስፈልግም። ይሄን ያህል ዓመት እኮ ተጣልታችሁ ነበር፣ ስለዚህ መታረቅ ያስፈልጋል የሚሉ የሚገራርሙ ልጆች አሉ። በጣም የገጠሙኝም ስላሉ ነውና በቃ በማንኛውም የሃይማኖት ደረጃ ይሁን ኦርቶዶክስም ይሁን ካቶሊክም ይሁን እስላሚዝም ይሁን ሌላም ሃይማኖት ይሁን ለእርቅ ክፍት ነው። እርቅ በቃ ከምንም በላይ የሚያስደስት ነገር። ተኝተን እኮ ሰላም አናገኝም። ሰላም የምናገኘው እኛ ሰላም ነው። የፈለገ ገንዘብ ይኖረን ሀብታምም እንሆን ብዙ ሰዎች እንደውም ለጠባቸው መነሻ የሚሆነው በሀብት ጉዳይ ላይ ክፉና ደግ አብረው አሳልፈዋል። ብዙ ነገሮችን አብረው ጥሩንም መጥፎንም አይተው አልፈዋል። አሁን ላይ ግን ትልልቅ ሰዎች ናቸው። ከእህትም አልፈው አያት ሊደርሱ ነው እነዚህ ሰዎች እና አሁን እነሱ ቢያንስ እንኳን አስተምረው ማለፍ ነበረባቸው። አሁን ይቅር ለእግዚአብሔር ተባብለው ቢመጡ ጥሩ ነው። አንደኛዋ ግን አሸንፋለች። በቃ እኔ ይቅርታ ሰው ነኝ። ይሄ በቃ የሚያሸንፍ ነገር ነው። እንግዲህ አሁን ቀጣይ ደግሞ የሚሆነው ወይዘሮ እጅጋየሁ እየጠበቀችን ነው ደጅ ያለችው። እሷ ግን የምታውቀው እስካሁን ባለ ሁኔታ እህቷ ይቅርታዋን ተቀብላ እዚህ እንደተገኘች ነው የምታውቀው። ስለዚህ ከመጣች በኋላ ነው ማለት ነው አልመጣችም የሚለውን ነገር የምንነግራት። ስለዚህ ወደዛው እናልፋለን፣ እንጠራታለን ማለት ነው እሷ እግዚአብሔር ሊባርክ ማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ነሽ? ሰላም ነሽ? በድጋሚ ተገናኘን። አረፍ በይ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ያለውን ነገር እያወራን ነበረ የቆየ ነው። ከአንቺ በኩል ነው እርቅ ለማውረድ ተነሳሽነቱ መጥቶ እርቅ ማውረድ እፈልጋለሁ፣ ፍቅሩ እርቁ ይበልጣል ብለሽ ነው እኛ ጋር የመጣሽው እና ለዚህ በጣም ዋጋ መስጠት እንፈልጋለን። የምታየውን ወንድምን ካልወደድክ የማታየውን እግዚአብሔርን እንዴት ልትወደው ትችላለህ የሚል መጽሐፍና በመጀመሪያ መዋደድ ያለብን እርስ በርሳችን ነው። በሆነ ነገር ክራክ ካደረግና ከተጣላን ደግሞ በቃ ወዲያውኑ ለእርቅ መምጣት አለብን። እሱ ስለበደለን እሷ ስለበደለችን ምንም አይደለም። በቃ አጥፍቻለሁ፣ ያንተን ጥፋት አላውቅም፣ የኔን ጥፋት ነው የማውቀው ብሎ ለይቅርታ መምጣት ነው። በእርግጥ ዘግይታችኋል፣ ግን አልረፈደም።
ኦልሞስት 17 ወይም ከዛ በላይ ሊሆን ይችላል የተጣላችሁበት የእድሜ ዘመን ከባድ ነው። አንቺ ጋር የነበረው ነገር ደስ ይላል። በቃ እኔ እህቴ ናት፣ ከአንድ ማህፀን ነው የወጣ ነው። ክፉና ደግ አብረን አልፈን አሳልፈናል። እስከዛሬም ድረስ ደግሞ ይህን ያህል ጊዜ በመፍጀቴ አምላኬን አሳዝኘዋለሁና ይቅርታ ማድረግ እፈልጋለሁ ብለሽ ነው እና ይህንን ፕሮግራም አክብረሽ የመጣሽውና እጅግ በጣም እናከብራለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ምንድነው እጅጋየሁ የሰው ልጅ በዚህ ምድር ላይ ሲኖር የሰው ልጅ የመጀመሪያ ደረጃ ጥሉ ፍቅሩ ጥሉ ያለ ነገር ነው። በቃ ሰው ከሰው ጋራ የተጣላ ነው የሚመስለው። ከራሱ ጋራ መጣላቱን አያውቅም። አንቺ ከተጣላ ማንኛችንም ከሰው ጋራ ስንጣላ ሌሊት አንተኛ፣ እረፍት የለንም። በቃ የምናስበው ሲገለን ስንገለው፣ ሲጥለን ስንጥለው ውጥንቅጡ ሰላማዊ እንቅልፍ ነው። ዛሬ አንቺ ሁሉ ነገር አሸንፈሽ ለዚህ እርቅ ፈልጋለሁ፣ እህቴን ይቅር ልበላት። ስለዚህ ሌሎች ነገሮች የነገርሽን ብዙ ነገሮች አሉ። እነሱ ባሉበት ሁኔታ ላይ ሆኖ ግን አልጠቀሙንም። ዛሬ እህትሽ ቤት በጠዋት ሄጄ ይህን ጉዳይ ነው ያስረዳኋት። በቃ እህትሽ ይቅርታ ልትጠይቅሽ ፈልጋለች። እባክሽን መተሽ ይቅርታ የጠየቀችሽን ይቅርታ መልሱን ስጫት። አኝቻት የሰጠችኝ መልስ ለእርቁ ላለ ሁኔታ በምንም አይነት ፍላጎት እንዳላት፣ እህቴን ወዳታለሁ፣ ከእህቴ ጋራ መኖር እፈልጋለሁ፣ እርቅ እፈልጋለሁ የሚል ስሜት ነበራት። መጨረሻ ግን እንደው የምትጠብቂው ነገር ይቅርታ የምትጠይቂው ሰው የታለ ምናምን ብለሽ እየጠበቅሽም ስለሆነ ይሄም ማወቅም ስላለብሽ ነው። እህትሽ ፈቃደኛ ሆና ነበር። ዞሮ ቤተሰብ አካባቢ ችግር ተፈጥሯል። አይ አትሂጂ ነው ያሏት። በቃ አትሂጂ እዚሁ ይቅር በያት የሚል ልጆች ናቸው ያንን ያደረጉትና እህትሽ ጋር ያ ችግር የለም። ልጆች ደግሞ ያንቺም ልጆች እንደዚህ አይነት ሁኔታ ገፍተሽ መተሽ ነው እንጂ ያንቺም ልጆች እንደዚህ አይነት ሁኔታ ሊያደርጉ የሚችሉ ነበረ። ይሄ ሲሆን ደግሞ ተስፋ የሚያስቆርጥ ጉዳይ አይደለም። በዛ በኩል የተገኘው ነገር ቅር እንዳይልሽ እህቴ፣ እኔ ይቅርታ ልጠይቃ ስመጣ ይቅርታዬ ልትቀበለኝ ፈቃደኛ አይደለችም ምናምን ብለሽ ስሜትሽ እንዳይጎዳ ነው። ለዛሬ ጉዳያችን አልተሳካልንም። ምንድነው የተፈጠረው? ወይዘሮ እጅጋየሁ በእህትሽ በኩል ተቀባይነት አላገኘም አይደለም ይቅርታው። ጋሼ ነበር ሄዶ ያዋራት የነበረውና ግን እዚህ ጋር በጣም አጽንኦት ሰጥቼ መናገር የምፈልገው 18 ዓመት 17 ዓመት ቆይቷል እናንተ መካከል ያለው ጸብ አይደለም ይሄ ወደ ልጆች ተሻግሯል። ወደ ልጆች ተሻግሮ በጣም ከሯል። ነገሩ ከረረና ያንቺና የሷ ጸብ መሆኑ ቀርቶ የቤተሰብ ጸብ ሆኗል። እድሜ ሲጨምር ሰው እኮ ይማራል። እድሜ ሲጨምር አይደለም ልቧ እርቁን እንደሚፈልግ ይሄው አይቶ ነው የመጣው ጋሼ። ነገር ግን ልጆች ሲሰሙ ሲያዩ ያደጉት ነገር ስላለ በቃ ፈቃደኛ ሊሆኑ አልቻሉም። እነሱ ጋር ያለው ነገር ወንበሩን አስቀምጠናል ይሄው ለምልክት እንዲሆን። እሷ እዚህ ያለመቀመጧን አትመልከጂ። አንቺ በጣም ትልቁን መንገድ የከባዱን መንገድ አንቺ ሄደሻል። ተቀባይነት አላገኘም ማለት ቃሉ በጣም ከባድ ነው፣ ግን ለጊዜው እዚህ መምጣት አልቻለችም እሷ። ለዛሬው ይቅርታሽን ግን ተቀብላለች። ከባድ ይሆናል ብዬ አስባለሁ ላንቺ፣ ምክንያቱም እንዳለሽ ነው። ከባድ ነው። እርቅን ማንም አይጠላም። እድሜን በሙሉ በእርቅን ይኖርኩት እኔ ለእህቴ ጓጓላታለሁ። አንድ እህቴ ናት። እናቴ ስትሞት እናቴ ምትክ የምትሆን ናት። ስለ እውነት ነው የምነግራችሁ። ድንግል ማርያምን ይዤ ነው የምነግራችሁ ስለ እውነት። ግን ምን ታረጊዋለሽ? ሰው የፈጠርሽው ልጅ እንደዚህ ያደርጋል እንጂ እኔ ሁሉ ጊዜ በይቅርታ ነው ያለሁት። በቃ ሞኝ ስለሆነች ነው የተገዛችው። ድሮም ስታርግ ምንም የምታውቀው ነገር የላት እህቴ። ሞኝ ናት፣ የዋህ ናት። እግዚአብሔር ካለ እንገናኛለን፣ ካላለ የእሱ ስራ ነው። ምንም ማድረግ አልችልም። የትንቢቱ መጀመሪያ ያደረገኝም እሱ ነው፣ ፈጣሪ ነው እንጂ እኔ ለቤት የምጓጓ ሰው አይደለሁም። እኔ ቤቱ ለኔ ይሆናል የሚል ፍላጎትም የለኝም ነበር። አሁን እኮ አንቺ ትልቁን ጅምር ጀምረሻል እኮ በቃ። እሷም በዛ ጉዳይ ላይ እኮ እህቴን አልፈልጋትም አይኗን አላይም አላለችም። ችግሮች ነበሩ። የነዛን ችግሮቻችሁን ዛሬ እኛ ልንፈታ አይደለም አይሰማው ለማለት ነው። ትክክል ነው። እውነት ነው። ምን መሰለሽ እጅግዬ፣ መምጣትሽ በጎ ነው። ቅድምም ስናወራ ነበር ከኔ ጋርና ይሄ ነው መስዋዕትነት ማለት። እጅግ አንቺ 3 ልጆች ወልደሻል፣ ትልልቅ ልጆች ናቸው። እሷ ደግሞ እህትሽ 4 ልጆች ወልዳለች።
እነዛ ልጆች የሚያውቁት ፍቅራችሁን ሳይሆን ጠባችሁን ነበር የሚያውቁት ማለት ነው። በጣም። ያንን እያሳደጉን ያመጡት ገብቶሻል። አሁን ላይ ዋናው ነገር ስራ ተጀመረ እንጂ አልተቋጨም። አሁን ላይ ግን ጅምር ነው ይሄ። አልመጣችም ብለሽ ሌላ ሀሳብ እንዲገባሽ ወይንም ሌላ ነገር እንድታስቢ አይደለም። ይቀጥላል። መታረቃችሁ እውነት ነው። ደግሞም ባጭር ጊዜ ያ ነገር ይሆናል። ነገር ግን ካንቺ ለሌላው ህዝብ ማስተማር የሚገባን ነገር ለእርቅ ውስጥሽን ክፍት አድርገሽ መምጣትሽ በራሱ አሸናፊነት ነው። ይሄንን ነው የምንፈልገው። አየሽ እጅግ አሁን ጀመር ነው እንጂ አልጨረስነውም። እኛ እስከ መጨረሻው ድረስ እንሄድበታለን። ምንም አይነት የመከፋት ፊት ግን ማየት አንፈልግም አንቺ ላይ አሁን። ምክንያቱም አባ እንዳሉት አሸናፊ ነሽ አንቺ ዛሬ። በቃ ካንቺ ወጥቷል፣ የምትፈልጊው ነገር ሁሉ ካንቺ ወጥቷልና የመከፋት የሀዘን ፊት አንቺ ላይ መኖር የለበትም። ድርሻ ማውጣት ነው። አዎ በቃ አንቺ ድርሻሽን ተወጥተሻል። እግዚአብሔር የሚፈልገውን ነገር አባ እንዳሉት አድርገሻልና ምንም መከፋት፣ ሀዘን እጅግ ፊትሽ ላይ በፍጹም እንዳይ። እኔ ሁልጊዜ በእርቅ ነው የምኖረው፣ ግን እኔ እግዚአብሔር አምላክ እሱ ባመላለሱ ይመልሳት። ምንም ማድረግ አልችልም። ምንም ችግር የለም። እሱ እንደ ቸርነቱ የሚያደርገውን እሱ ብቻ። የመጨረሻው ሂደት ምንድነው? የሁለት ሀገር ስደተኛ እንዳትሆን ነው በቃ። እኔ በማውቀው በሄድኩበት መንገድ ሁሉ በሚሄድበት መንገድ ሁሉ አሁን እኔ እህቴ እየተጎዳች ነው ያለችው። የረሳችው ነገር ተነስቷል። አሁን እንግዲህ አስቢ ምን እያሰበች ምን። ከዛ ላይ ደግሞ በሽተኛ ነች። ከጎና እንኳን ዘመድ የላት። እንዲህ እንኳን የሚለን እንኳን አክስት አጎት የለም። እንዳያጡት ሁለት ተፈጥረው ነው። ይሄን አንዱ ከእህትሽ ጋር አልተገናኘሽም አልታረቃችሁ እንደው እንዳያ ሁለት ተፈጥራችሁ መባሉ ራሱ ከባድ ነገር። ይደለም ይሳካ እንዲህ አለመሆኑ ደግሞ በጣም ያሳዝናል። ለምን ያሳዝናል? አልሆነም የሚያስብል ነገር እኮ አይደለም። በጣም ግን የዛሬ ቀን ብቻ አይደለም ተሳክቷል። ችግር የለም። እኔ ልቤ ነፃ ሆኖ አንቺ ያስተምረሽ ነው ማለት ያለብሽ። ለምን ልቤ መሰለሽ? ነፃ ሆኖ ልንገርሽ፣ እህቴ ነፃ እንድትሆን ነው የምፈልገው። እውነት ነው። እኔ የምፈልገው ይሄንን ነው። ዋናው ነገር ካንቺ የምንጠብቀው እና የምንፈልገው በጎነትሽን ብቻ ነው። ገባሽ? ልቡ ክፍት ያለለት ሰው፣ ለእግዚአብሔር ቅርብ የሆነ ሰው፣ ለእርቅ እንደዚህ የሚመጣ ሰው፣ ይሄ ነው ሰው ማለት። ቅድምም እያለን ያለነው እንደነዚህ አይነት ሰዎች ነው የምንፈልገው። እንደነዚህ አይነት ሰዎች ነው ማብዛት የምንፈልገው። ገብቶሻል? ሰው አንድ ነገር ከሆነ በኋላ ላይ ከሞተ በኋላ ላይ ወይ በታረቁት ኖሮ አይሰራም። በህይወተ ስጋ ሳለው ነው ሰው መታረቅ ያለበት የሚታረቀውና በምታደርጋቸው በጎነት ሁሉ ደስተኛ ሆኝ የምንለው ለዛ ነው። ከዚህ ቤት ስትሄጂ ደስተኛ ነሽ። ድሮ ያጣሽውን እንቅልፍ ዛሬ ታገኛለሽ። ገብቶሻል? ልጆችሽንም ጎረቤቶችሽንም ዘመዶችሽንም በፍቅር የማየት በፍቅር ሰዎችን ደግሞ የመግዛት ፍቅር ምን አይነት እንደሆነ ለሰዎች መንገር አለብሽ። ማንም ሰው አንቺ ውስጥ ክፉ ነው ብሎ መታሰብ የለበትም። ሁሉንም በጎ ነው ማሰብ ያለብሽና ስለነበረን ጊዜ ሁሉ እኔ በጣም ደስተኛ ነኝ። እግዚአብሔር ይስጥልን፣ መጨረሻችንን ያሳምርልን። አመሰግናቸዋለሁ።